በልጇ መቃብር ትከተውና የፍቅር አፈሯን ትመልስበታለች። ውሻን ያነሳ ውሻ ይሁን። እናት ናት። እንደ እናት ምሬት የሚጥም ነገር የለምንም። እናቴ ኮንዶሚኒየም የሚባል ነገር በቅርበት ስታይ የመጀመሪያ ስለነበር ደረጃውን ፈራችው። እንደውም እዚህ በመኖሬ በጣም ተበሳጨች። እዩት እንዲህ አስቴት ያላሰብኩት ቦታ ደረጃ ላይ ሲጀምር ሰው ሳይመንን ደብረ ዳሞ ላይ ወጥቶ ይኖራል ወቸ ጉድ እያለች በከፍተኛ ፍርሃት ነበር ፎቁ ደረጃ የወጣችው። የከፍታው ፍርሃት ቤት ስትገባ ረስታው ሌላ ግርም ተጫረባት። በቃ አንዱን ስትታዘብ አንዱ ስታመሰግን አመሸች። አንዱ ለቀን አላምጃት እየዋልኩኝ ስራ መሄድ ጀመርኩ። ደግሞ ስራ በስቶብኝ ስለነበር ብቻዋን ጥያት ጠዋት የወጣው ማታ ነው የሚገባው። ልክ በሁለተኛው ቀን ማታ ስንገናኝ ታዲያ እንዲህ አለችኝ። ይሄ አሜሪካ የሚሉት ሀገር እንዲህ ነው አሉ። እንዴት አልኩ። ወደ ቴሌቪዥኑ ዞር። ቴሌቪዥኑ የሚያሳየው ሌላ ነገር ነው። ይሄ እኮ ታች አርማጮ ወረዳ ነው የሚውለው አሜሪካ አይደለም አልኳት። በቴሌቪዥን ከሚታየው አዝመራ ስር የተጻፈ አንብቤ ማን እሱን ነው አለችኝ። እና እንዴት ነው ያልሽው? እንዲህ እንዳንተ ቤት ነዋ። ዝግትግት ያለ ጉድ። ቡና የሚጠራ የለ፣ ደህና ዋላችሁ የሚል የለ። ሁሉ ቤቱን ዘግቶ ቁጭ የሚጫወት ህፃን እንኳን የሌለበት ጉድ። እስር ቤት። እስቲ አሁን ሲያረጉ አየው ብለው እንጂ ሁሉም አበሻ ናቸው። ምን አለ ቢያወጉ አብረው ቡና ቢጠጡ። ኤዲያ ያየነው አይቅርብም ማለት ለምንድን ነው ብላ ተማረረች። ምን ችግር አለው ማሚ? ሁሉም የራሱን ኑሮ ዘና ብሎ መኖር ነው። አላየንም ዘና እትዬ የብር ጓል ልጃቸው ሀገር ላስጎብኛቸው ብላ ወስዳቸው አይደል እንዴ? እንዲህ ቄሱም ዝም መጽሐፉም ዝም ቢሆንባቸው ተበላሽተው የመጡት። ያቺ ደግም ቤት ባዶ ቤት የፈረንጅ ሰይጣን ሊተጣላቸው አለችና ከንፈሯን በሐዘን መጠጠች። ዝም ብለን እንደቆየን አቡቹ እንግዲህ ከዚህ ከቁጥህ ውረድ፣ መሬት ካልተደላደልክ ወዳንተ እግሬን አላነሳም ብላኝ ወደ ቤቷ ልትሄድ ተነሳች። በለምናት ላግባባት ብሞክር በስተርጅና በተከበርኩበት ሀገር እንደ እማማ የብርጓል ጉድ ልታደርገኝ። አረማሚ አካበድሽ። በቃ ቅዳሜና እሁድ እረፍት ነኝ፣ ዘና እንላለን። ስራ በስቶብኝ እኮ ነው አልኩ። ግድ የለም አካበድኩ፣ አቀለልኩ፣ መሬት ላይ አሳረፈኝ። ጠዋት ወስደ እቤት ጣለኝ። እምቢ አለች። በቃ ባንገቴ ቢላዋ ቢገባም እዚህ ቤት አልቆይም ብላ በጠዋት ቤቷ ተመለሰች እና ትታኝ ስትሄድ እንደ ሕፃን ልጅ ሆድ ባሰኝ። በመሃል ግን የማማ የብርጓል ታሪክ ትዝ ሲለኝ ብቻዬን መሳቅ ጀመርኩ። እማማ የብርጓል የተወለዱበት ሰፈር ታዋቂ ጠላ ነጋዴ ነበሩ። አንድ ቀን ታዲያ አሜሪካ የምትኖር ልጃቸው አስቴር ደውላ እማማ አሜሪካን ላስጎብኝሽ ነው፣ ተዘጋጅተሽ ጠብቂኝ አለቻቸው። አስቱ እንደው ገንዘብሽን ካስከሩሽም አይቀር ከአሜሪካ ይልቅ ኢየሩሳሌምን አሳልመሽ መልሽኝ ይሏታል። አስቴር ግን አይ እማማ ደግሞ እኔ አንቺን ለማስደሰት ብዬ ብላ ስታኮርፍ እማማ የብርጓዴል አሜሪካ ለመሄድ ተስማሙ። መቼም የአስቴር ነገር አይሆንላቸውም። አንድ ልጃቸው ናት፣ ያውም ካላባት ጠላ ሽጠው ያሳደጓት። እሷም ጎበዝ ነች። ቁንጅናዋ ሳያታልላት አንገቷን ደፍታ ተምራ የሕክምና ዶክተር ሆነች። ከሀገር ከወጣች 15 ዓመት አለፋት። አላገባችም፣ አልወለደችም። አሁንም እድሜዋ ሄደ። አንዳንድ ውጭ ሀገር የሚያስጠላ ትንሽ ሳንቲም ወርውሮ ትልቁን የተፈጥሮ ሀቅ መንጠቅ ላይ ነው። እማማ የብርጓል አሜሪካ ለ3 ወር ጎብኝተው ሊሄዱ የሸኛቸው ህዝብ ብዛት ለሰላማዊ ሰልፍ ይወጡ ይመስል ነበር። አንድ የተቃዋሚ ድርጅት አባል የሆነ ጎረቤታቸው ታዲያ ይሄ ህዝብ ነፃነቱን ለመቀበል ሰልፍ ሲጠራ አይወጣም እንጂ ለማባረርና ለመሸኘት ይንጋጋል ብሎ መንደርተኛውን ዘለፍ አሉ። ቆያቺ ምርጫ ትድረስ፣ ብንመርጠው ሞተናል ሲል ፎከረ ጎረቤቱ። ሰውየው ታዲያ ይህን ሲሰማ ክት ብሎ ሳቅና እንዲህ አለ። መንደርተኛው ቀድሞ መችና ሲደታሽ ይወጣሉ። በምርጫው እንደሚኖር ህዝብ አልመርጥም ብላችሁ ትፎክራላችሁ። እማማ የብርጓዴል ልክ አየር መንገድ ሲደርሱ መንደርተኛው ሁሉ ተሰናበቱና በመጨረሻ አንቺ የዝና ብለው ሰራተኛቸውን ጠሯት። አቤት እያለች ሰከት የምትለብሰው ሽንሽን ቀሚስ አድምቋታል። አይ የለችልኝም አታየኝም ብለሽ ማጀቴን ብታልፋፊ ነገር ያለው
አሜሪካ እዚች ናት ሩቅ እንዳትመስልሽ ብለው አስጠንቅቋት ሁላችንም ሳቅን። ሰፈር ውስጥ የእማማ የብርጓል አሜሪካ መሄድ እንደ ጉድ ተወራ። ደግሞ ጊዜውም ኦባማ የምርጫ ቅስቀሳ የሚያደርግበት ሰሞን ስለነበር ብዙሃን የመንደርተኛችን ነዋሪዎች አሜሪካ ከነጥቁር መሪዋ ሁለተኛ አገር መስላ የተሰማቸው ነበር። የሆነች ዩናት አገር አክስት ሀገር ምን ያደርጋል እማማ ብርጋዴር አሜሪካ በሄዱ በወሩ ብቻቸውን ማውራት ጀመሩ። አስቴር ቤት እየዘጋችባቸው ስትሄድ ጭንቀት ሆነ ይባላል። መጀመሪያ ሲጀምራቸው መጽሐፍ ማንበብ የማይችሉት ሴትዮ ከመሬት ተነስተው እንግሊዝኛ ተናገሩ። ያለምንም ስህተት ጥርት ባለ የአገሬው ልሳን አይ ዶንት ኬር ብለው ጮሁ። በእውነት አስቴር እናቷ ሊያዝናኗት የሞከሩ መስሏት በሳቅ ፈረሰች። ወይ ማሚዬ ተጫዋች እኮ ነሽ እያለች። ከዛ በኋላ ግን ሙሉ ቀንና ሌሊት የእማማ ብርጋዴር አፍ ሌላ ቃል አልወጣለ። አይ ዶንት ኬር እያለች ጭራሽ አንድ ቀን ሽክ ብለው በባህል ልብሳቸው ዘንጠው እኔ እናትሽ ይሄ ወጠጤ ካሸነፈኝማ ሞቻለሁ ብሎ መንደሩን ጀመሩ። አስቴር ደንግጣ ማነው ወጠጤው ማሚዬ ብትላቸው ኦባማ ነዋ ከሀገሬ ድረስ የመጣሁት በምርጫው ለመሳተፍ መስሎኝ እያሉ የቀን ቅዠት ውስጥ ገቡ። በቃ እንዴ ለአሜሪካ ፕሬዝዳንትነት ሊወዳደሩ እንደሄዱ አድርገው ራሳቸውን እጩ ተወዳዳሪ ያደርጋሉ። ሌላ ጊዜ ከጎረቤቱ የሚሰማውን ጩኸት ተረበሸኝ ይላሉ። ምንም አይነት ጩኸት ግን አልነበረም። ጭራሽ አንድ ቀን በአፓርታማው መስኮት ብቅ ብለው አይ ዶንት ኬር አሉና ከኢትዮጵያ አሟሽቶ የወሰዱትን ግንቦ የሚያክል ጀበና ቁልቁል በሚያዘግም ወደ ስር የሚጣደፍ አንድ ፈረንጅ አናት ላይ ዷ ብሎ ፈነዳ። ፈረንጁም ከዛ የሮጠ ሌላ ስቴት ሊገባ ስንዝር ሲቀረው ነው አሉ የቆመው። መቼም የኛ ሰፈር ሰዎች ነገር ሲያወሩ ያሟሙቃሉ። አስቴር እናቷን ወደ ሐኪም ወሰደቻቸው። ሐኪም እማማ ብርጓል መርምሮ ባይፖላር አርደም ምናምን ነው አሏት። ለአስቴር ያው ሃሉሲኔት ሊያደርጉት ማለትም የሌለ ነገር ያለ መስሏቸው ሊታያቸው ይችላል። ብቻቸውን አታያቸው ወጣ እያደረግሽ አዝናኛቸው እያለ የአስቴር ጡቶች ላይ አይኑን አንከራተተ። አስቴር መቼስ ውብ ልጅ ነች። ዶክተር አስቴር ጡቶቿን ምክንያት ሃሉሲኔትስ አድርጎ ስለ ገነት ምናምን ማውራት ሳይጀምር አልቀረም። ሕክምናው አንድ አይነት ሊወስድ እንደሚችል በመግለጽ ቅል በሚያህል ነጭ የፕላስቲክ ሰንዳት ነጫጭ ክኒን ሰጣቸው። በቀን አንድ እስከ ምጽአት እማማ ብርጋዴር ታዲያ በቀጣዩ ቀን ቤት ተቀምጠው ድምጻቸው ቢጠፋባት አስቴር ከመኝታ ቤቷ ብቅ ብላ አየቻቸው። መርፌና ክራቸውን አቅርበው የታዘዘላቸውን ክኒን እየቦረቦሩ እና በክር እየወሰወሱ ምን የመሰለ መቁጠሪያ ሰርተው አገኘቻቸው። አንድ ክኒን ከበሱ ቁጥር አይ ዶንት ኬር እያሉ አስቴር ታዲያ የሐኪሙን ምክር በመስማት እናቷን ልታዝናና ይዛቸው በሰው ሀገር ጎዳና ላይ ትዞራለች። ይሄ ኢየሩሳሌም ነው አይደል እንዴ አሏት ኮስተር ብለው። አዎ ማሚዬ ኢየሩሳሌም ነው አለች። አልሄድም እንዳይሏት ፈርታ የተረገምሽ የተቀደሰችው ምድር በጫማ ታስረግጭኛለሽ አሉና ጫማቸውን አውልቀው በግንባራቸው አስፓልቱ ላይ ተደፍተው መሬቱን ሳሙ። በባዶ እግራቸው ጉዞ ጀመሩ። ወዲያው ከየት እንደመጣ ያልታወቀ የጋዜጠኛ መንጋ አስቴርና እማማን ብርጋዴርን ካቦ በፎቶ ያጣድፋቸው ጀመር። በለጭ በቀጣዩ ቀን የወጣው የዋሽንግተን ፖስት የፊት ገጽ ላይ የእማማ ብርጋዴር ፎቶ አትሞ ካናቱ እንዲህ ሲል ጻፈ አሉ። ያው የኛ ሰፈር ሰዎች ወሬ የጀግናዋ ኢትዮጵያ ሯጭ የአበበ ቢቂላ ታናሽ እህት በባዶ እግራቸው ዋሽንግተን ወቅት ሲያደርጉ ፋሊን ሰዋጣው ይቅርታ ተተባበረኝ ብለው ትርፍ የልጅ ዳል አባት ሆነች። ተረቷ ተገላብጣ መጣው ምን ችግር አለ ደግሞ ለጎረቤት ሲል እናቱ መኝታ ቤት ገብታ እስከ ምሳ ሰዓት ሳቀች። ይሄን ስትነግረኝ ለመጀመሪያ ጊዜ ከእናቴ ጋር በሳቅ ተወዳደርኩ። ማታ አባቴ እንዲያለኝ አብርሽ ክላስ እንዴት ነው? ጥሩ ነው። ዛሬ ቢሮ ተቀምጬ ሳስበው ማታ የመከርኩ ነገር ልክ አልመሰለኝም። ሶሪ። የትኛው ጉዳይ አባባ? የአቶ ይፍሮ መኪና ጉዳይ።
አየህ ትልቅ ሰው ናቸው። በዛ ላይ ልጆቻቸው ውጭ ሀገር ነው ያሉት። ብቸኝነቱ አለ። በባህላችንም ጎረቤት መርዳት ጥሩ ነው። እግዚአብሔር በመጽሐፍ ምሳሌ ምዕራፍ ቁጥር ልጄ ሆይ ታላላቆችን አክብር አንተም ባረጀ ጊዜ ትከብራለህና ይላል። እና እስኪያስተካክሉ ድረስ መኪናቸውን ብትገፋላቸው ምንም ማለት አይደለም፣ ለአንተም ስፖርት ነው አለ ኮስተር ብሎ። ማሚ የሆነውን ሁሉ እንደነገረችኝ አልጠረጠረም ነበር። አባባ በሱ ቤት አሪፍ መሆኑ ነው። በኋላ መኝታ ቤት ሆኜ ማሚ እየሳቀች አንተ ፖለቲከኛ መሰልከኝ እኮ ስትል ሰማዋት። ለአባቴ አብረው በሳቅ ፍርስ። አባባ እዳው ለኔ ሆነ። መሳቅ ጀመረ። እኔም ለምቦጬን ጣልኩ። አባቶቻችን በተሰላሰለች ምክር በተሞሸሞሸች ተረት እነሱ መግፋት ያልቻላትን ስንት ጣጣይ በፍቅር አውርሰውናል። ማሚ እንዳለችው ፖለቲከኞች እንዲህ የሆኑ እጥፍ ብለው በቲቪ ፈገግ ሲሉ የምናያቸው የማሚን ሳቅ ይሰማል። መስኪን አብርሽ። አባቴ ትንሽ ቀበጠ። በእርግጥ አባት ቀበጠ አይባልም፣ ግን እናቴ ናት እንዲህ ያለችው። ይህ ሰውዬ ቀበጣለች። አንድ ቀን ማን ብላት አባትህ ነዋ አለች ኮስተር ብላ። ምን አደረገ? ስራ ከምፈታ ብሎ በር ላይ ቆቡን ቀዶ እየሰፋልህ ነው ብላ እያጎተመሰመተች ወደ ጓዳ ገባች። አባቴ ቆብ እንደሌለው ባውቅም የእናቴ ንግግር ግራ አጋብቶኝ እስቲ አባባ የምን ቆብ ነው ቀዶ የሚሰፋው ልመልከት ብዬ ወደ ውጭ ወጣሁ። እውነትም አባባ ስራ ከመፍታት ብሎ ቆቡን ቀዶ እየሰፋ ነበር። ይታያችሁ ከ4 ዓመት በፊት የስልክ ምሰሶ ከኛ ግቢ ውጭ አጥራችን ተጠግቶ ወደቀ በመኪና ተገጭቶ። ታዲያ የቴሌኮሙኒኬሽን ኮርፖሬሽን ሰራተኞች አዲስ ምሰሶ ተከሉና አሮጌውን ምሰሶ ነገ ተመልሰን እንወስዳለን ብለው የወደቀበት ትተው ሄዱ። በቴሌ አቆጣጠር አንድ ቀን 4 ዓመት የሆነ ይመስል ይኸው ምሰሶ 4 ክረምት 4 በጋ አሳልፎ ዛሬም እንደተጋደመ አጥራችን ጠጋለ። አባባ ታዲያ በጧቱ ተነስቶ ይሄንን ግማሽ አካሉን አፈር ውስጥ የተቀበረ ግንድ ብቻውን ለማንሳት ይታገላል። አባባ ምን እየሰራን አልኩት። የነዚህ ሌቦች ንብረት ወዲያ ካጥሬ ጥግ ልወረውርላቸው ነው። ቢቀመጥ ምን አደረገ አባባ አልኩት። ግንዱን ከተቀበረበት ሊፈነቅል ሲታገል እየተጠጋው ስልክ አይሰራ ልጆቼ ጋር እንዳላወራ አቆራረጠኝ። ምን ነው ስንል ቴሌ ኔትወርኩን አቋርጧል ይሉናል። ባንክ ቤት ኔትወርክ የለ። ልጆቼ ላኩልኝ ብር እንዳላወጣ ምን ነው ስንል ቴሌ ስልክ የለ። ይኸው ከተቋረጠ ዘመን የለም። እስካሁን ግን ቆጠረ እያሉ ይገፈግፉልናል። በየቤታው የወደቀው ንብረቶቻቸውን አይሰበስቡም። እኛ ላይ ቆጠረ እያሉ ብር መኮለል ብቻ። ታዲያ የነሱን ሬሳ ማን ይሸከማል? ላያችን ላይ ወጥተውብናል እኮ። አባባ እንዲያማረረ ምሰሶውን ከአንድ በኩል አነሳው። ለአመታት የተቀበረው ግንድ ሲነሳ ከስሩ ልምጥምጥ ቢጫ ሳሮች በብዛት ታዩ። ትኩስ የአፈር ሽታ አፍንጫዬን ሰነጠቀው። በትኩሱ አፈር ሳይ የጉንዳን ሰራዊት ተራወጠ፣ ተርመሰመሰ። በህይወቴ እንዲህ ብዙ ጉንዳን አይቼ አላውቅም። አባባ ጉንዳኖቹን ሲመለከት ድሮውንም የሞት አሰራር ተባይ መራቢያ ነው አለ። አፈሩ ሸክሙ ሲነሳላት በእፎይታ የተነፈሰ እስኪመስል የትኩስ አፈር ሽታ ሽቅ ወደ አፍንጫዬ የተነሳ ጥሎብኝ ይሄን ሽታ እወደዋለሁ። እኛም ኔትወርክ አጥተን፣ ስራ አጥተን፣ ቤት አጥተን፣ ጥራት ያለውን ትምህርት አጥተን፣ ምክንያቱም ሰበብም እንደዚህ ግንድ ተጭኖብን እንዲሁን የተጠመለል ነው አለ አባባ የፀሐይ ብርሃን ያጡትን አልጌ መሳይ ተክሎች እየተመለከተ። ወዲያው ግን ድንገት ግንዱ ከአባባ እጅ አመለጠ። ያመለጠው ግንድ ላይ የደረደረው አፈር የግንዱ አካል መስሎት ሊጨብጠው ሲሞክር አፈሩ ስለተሸረፈ ነበር። አባባ የስቃይ ድምጽ አሰማ። በእርግጥም ግንዱ አንድ እግሩ ላይ ክፉኛ አርፎበት ነበር። አባባ እግሩ ላይ ግንድ ወጥቆበት ወጌሻ ታሽቶና በእናቴ ነጠላ ቁምጭምጭምታቸው ታስሮ እንደተኛ አንድ ቀን ማለዳ ጠራኝ። አብርሃም። አቤት አባባ ና አለኝ ቆጣ ብሎ። ለነገሩ አባባ ሲስቅ ራሱ ቆጣ ብሎ ነው። እውነቴን ነው።
በግማሽ ፊቱ እየሳቀ በግማሽ ፊቱ የሚቆጣ አባት ያለኝ ሰው በዚህ ምድር ላይ እኔ ብቻ ሳልሆን አልቀርም። ወደ መኝታ ቤቱ ሄድኩ። ያው እንደ ልማዱ ወጌሻው ያሰረለት ጥግን እግሩን ላልቶበት ነጠላውን ጠበቅ አድርገ እሰርልኝ ሊል ነው ብዬ ነበር ያሰብኩት። የጠበቀኝ ግን ሌላ ነገር ነበር። የፖሊስ ጥያቄ። እስቲ የአድራሻችንን ስም ንገረኝ፣ ድንገት ብሞት እንኳን የት ብለህ ሄደ ነው ቅበሩልኝ የምትለው አለኝ። እረ አባባ በስመ አብ በል፣ የምን ሞት ነው አልኩኝ። ወዲያ የጠየቀህም ብቻ መልስ፣ የአድራሻ ሙሉ ስም ማን ነው? አፈጠጠብኝ። እንዴ አባባ የአድራሻችን ስም እንዴት ይጠፋኛል ብዬ ላመልጥ ሞከርኩ። አባባ ግን ወጥሮ ያዘኝ። ጥሩ ካወቅከው በል ንገረኝ። የአድራሻ ስም በትክክል አላውቀውም፣ ግን ትብብር ይሁን ህብረት የሚል ነገር እንዳለበት አስታወስኩ። ያወጣው ብዬ ሞከርኩት። የተባበሩት ነዋ አባባ አልኩት። ጉድ 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 አለ በጩኸት። እያንዳንዱ ጉድ በጭብጨባ አጅቦበት ነበር። እናቴ ጩኸቱን ሰምታ ተንደርድራ መጣች። ምንድነው? ምን ሆነሃል? አለች። እንዴ አባባን አንድ ጊዜ እኔን እየተመለከተች፣ ይሄ ልጅሽ በቁሜ የተቃጠልኩት አንሶኝ ብሞት ነዳጅ ማደያ አስቀብርሃለሁ አለኝ አላት። እማማ ምንም ሳይገባት ወረደችብኝ። ምን ያለኸው ጨካኝና አንተዬ፣ እንዴት ተንከራቶ ባሳደገ ነዳጅ ማደያ በዚህ አይነት ለኔም አትመለስም አለች። አንቺማ እንደውም ትቀይዋለሽ፣ አንከብክቦ ለጅብ ነው የሚጥልሽ አለ አባባ። በስመ አብ አለች እናቴ። እየተቀባበሉ ወረዱብኝ። አባባ እናቴን ስላገዘችለት ደስ አለው። ይሄ ሁሉ ቅድሚያ ማስጠንቀቂያና ጩኸት አባባ ሊያስይዘኝ ከፈለገው ትዕዛዝ በፊት ነበር። ወደ ጉዳዩ ሲገባ እንዲህ አለ። በል አሁን ነገ ማለዳ የአድራሻችን ሰብሳቢ ስላለ እዚያ ቀበሌ ኋላ ያለው ሜዳ ሂድና ተናግረ የሚባለውን ሰምተናል። አንዲት ቃል እንዳታልፈን ነግሬሃለሁ አለና አስጠነቀቀው። አባባ እምቢ ከማለት ተራራ መግፋት ይቀላል። በነጋታው ጧት ተነስቼ ቅፍፍ እያለኝ ወደ ድሩ ስብሰባ አዘገምኩ። መንገድ ላይ ከውስጥ ጋሪ ከላይ ካፖርት የደረቡ ሰዎች ወደ ስብሰባ እየሄዱ ነበር። አልፎ አልፎ ውሻችን እዛም እዚህም ይታያሉ። ወደ አውቶቡስ ተራ የሚጣደፉ ሰዎች፣ መንገድ የሚያጸዱ ሴቶችም ነበሩ። ደግሞ የሚቆጠቁጡ ነበሩ። የስብሰባ ቦታ ስደርስ በርካታ ሽማግሌዎችና ባልቴቶች ቀድመው ደርሰው ወጋቸውን ያወጋሉ። ሰላም ማደራቸውን ይገማገማሉ። ማታ መንደሩን ለጠፋ ቀጥሯቸው ያደረ ጠላት የነበረ ይመስል መንደሩ አማን አደረ ይባባላሉ። መላልሰው አንድ አግዳሚ ወንበር ላይ ሴቶች ጎን ተቀምጠው ፊት ለፊት መዝገብ በየፊታቸው ያቀረቡ 3 ሰዎች ተቀምጠው የድሩ ሊቀመንበር ጸሐፊና ገንዘብ ያዥ ስም ተጠራ። 10 አለቃ በላቸው አቤት አሉ። ፉጨት የመሰለ ድምጽ ያላቸው ሰውዬ ሳጅን ገብሩ ደምሴ አቤት አሉ። ወይዘሮ ጣይቱ ለገሰ የአባቴ ስም ለገሰ አይደለም ገሰሰ ነው። የምን ማምታታት ነው እሱ አለች አንዲት ነገረኛ መሳይ ባልቴት። 100 አለቃ አለሙ አቤት አልኩ። የአባቴ ስም ሲጠራ ሁሉም ሰው ወደ እኔ ዞሮ 100 አለቃ አለሙ ከምንጭ ወዲህ ልጅ ሆነ ብሎ የተገረሙ ይመስል ነበር። ማናንተ አሉ ሊቀመንበሩ እኔን ለማየት አንገታቸውን አስገግመው። ልጁ ነኝ ጋሼ እግሩን ወለም ብሉት መምጣት ስላልቻለ ልኮኝ ነው አልኩ ቆፍጠን ብዬ። ወንድሜን ምን አገኘው? ምን ሆነ? ተራ በተራ ተንጫጩ። አባቴ እንዲህ በድሩ ተደናቂና ተወዳጅ ሰው መሆኑን ኩራት ቢጤ እየተሰማኝ ስለ ወለምታ ማብራሪያ ሰጠው። እንዴ ትልቅ ልጅ አደርሶ የለ እንዴ? እስቲና ሳምኝ አሉ ጸሐፊው። ከዛም መንቁጡ እድርተኛው ሁሉ እየዞርኩ መሳም ጀመርኩ። ጉንጬ እስኪግል። እዚች ሀገር በቃ ከእድር ጀምሮ እስከ መሪ ከሳመ ተከታዩ ይስማል። መሪ ከነከሱም ከአባቴ የሚሄድ በርካታ መልእክቱ እግዚአብሔር ይማረ ተቀበልኩ። የአባቴ ባለውለታ ስልጣን አምባሳደር የዕለቱ የስብሰባ አጀንዳ ሊቀመንበር ሲነበብ ሳቄ ሊያመልጠኝ ነበር። እንዲህ እድሩ የራሱ መዋዕለ ህጻናት አለው። በዚህ መዋዕለ ህጻናት ውስጥ ለተማሪዎች መማሪያነት ሊውል የኖሩትን ያረጁና ያፈጁ ምሳሌያዊ በአዲስና ዘመናዊ ምሳሌ ለመቀየር ነበር የዛሬው ስብሰባ የተጠራው። ከዚህ በፊት ግን ሪፖርት ይሰማ ነበር።
በቅድሚያ አቶ ቀብድደው የእድሩ የ6 ወር ሪፖርት ያሰማሉ ተባለ። እንደ ጎሬዛ ከግንባሩ ከፍ ብሎ ነጭ ፀጉር የጣለበት ቀጭን ሰውዬ በፊቱ በኋላም የተጻፈበትን ወረቀት ከካፖርቱ ውስጥ ኪስ አውጥቶ ማንበብ ጀመረ። አመሰግናለሁ ክቡራን የእድራችን ሊቀመንበር ሻለቃ ተስፉ አውጋቸው፣ ክቡራን አባቶቻችን፣ በወኪል የተገኙ እንግዶች፣ ክቡራንና ክቡራት፣ በቅድሚያ እንደምን አደራችሁ? እግዚአብሔር ይመስገን አሉ እድርተኛው በህረት። እንደሚታወቀው አድራሻችን ሁሌም ግንባር ቀደም ከዘመናዊ አሰራሮች ጋር አብሮ የሚሄድ መሆኑ እሙን ነው። ባለፉት 6 የሥራ ወራት አድራሻችን ሙታንን ከመቅበር የቆየ ኋላ ቀር ልምድ በመውጣት በአድራሻችን አባል የሆኑ ጎልማሳዎችና ሽማግሌዎችን በማታ በማስተማር የተማሩ ማፍራት መቻል ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ማንም ከመሃይምነት ጋር እንዳይቀበር ባደረግነው ጥረት በአድራሻችን ከተቀበሩ አስክሬኖች መሃል ከ10ኛ ክፍል በታች የሆነ ሬሳ አልነበረም ማለት ይቻላል። ይህ ሀገሪቱ ለተያያዘችው የእድገትና የትራንስፎርሜሽን ሩጫ ትልቅ ግባት መሆኑን ባለፈው ወር ስብሰባችን ከወረዳ የመጡ ባለስልጣናት አረጋግጠዋል። ክቡራንና ክቡራን፣ አድራሻችን ሌት ተቀን በመጠራት በመጪው 10 ዓመታት ውስጥ ኑዛዜያቸውን በእንግሊዝኛ የሚጽፉ ሟቾች ለማፍራት እቅድ አውጥቶ እየተንቀሳቀሰ ይገኛል። ይህንን ዓላማችንን ከመላኩ ቅዱስ ገብርኤል እርዳታ ጋር እንደምናሳካው ጥርጥር የለኝም ሲል ጭብጨባው አስተጋባ። እንዲህ ከላይ ከመግቢያው እንደተባለው በዚህ ወደ ዛሬው አጀንዳ እናመራለን። እሱም ሊቀመንበሩ ቀጠል አድርገው በአድራሻችን ያሉ ህጻናት በጃጀና ባፈጀ ምሳሌ መማር የለባቸውም በማለት ለዛሬ መወገን አለብን ብለን ለጉባኤ ያቀረብነው አንድ ምሳሌ አለ። ይሄም አበበ በሱ በላ የሚለው ሲሆን በምሳሌ ላይ ተወያይተንበት መቀየሩ ላይ ከተስማማን ተተኪውን መርጠን እንለያያለን ማለት ነው አሉ ሊቀመንበሩ። ወዲያው ቁጥር ስፍር የሌላቸው እጆች ወደ ጭራሮ ተንጨፈረሩ። እዚህ ጋ ወዲያ ጋ ሀሳብ አለኝ። ይሄ ህዝብ 3000 ዓመት ታፍኖ ዛሬ ገና ልጓሙ የተፈታ ይመስል ለመናገር እርስ በርስ ተራኮተ። እድርተኛው እጁን እንዳንጨረጨረ የእድሩ ሊቀመንበር እስክሪብቶ በጨበጠ ቀኝ እጁ የወጡትን እጆች እንደሚቆጥር ሰው 3 እጆች ላይ አለ። እሺ አቶ ተፈሪ ያለ እድል ስለተሰጠኝ አመሰግናለሁ አሉ በችኮላ። እድሉን መልሰው እንዳይነጥቁት የሰጉ ይመስላል። እንግዲህ የኔ ሀሳብ ምንድነው? ይህ አበበ በሱ በላ የሚለው አረፍተ ነገር በኢትዮጵያ ልብ ውስጥ ያለው ታሪካዊ ዋጋ ከላሊበላ፣ ከአክሱም፣ ከአባይ፣ ሱፍ ዑመር አይተናነስም። ይህ አረፍተ ነገር ይቀር ማለት ታሪክን መናድ ብቻ ሳይሆን ቅርስ ማጥፋት ነው። ስንቱን አፍርሰን እንችላለን ወገኖቼ። እረ ምስላችንን ቢጠፋ እንኳን ምሳሌያችን ይቆይ ሲል እንባ ቀረሽ በሆነ ልመና እድርተኛውን ለመነ። እሺ አቶ ዘውገ አለ ሊቀመንበሩ። የመጀመሪያው ተናጋሪ ንግግር ደስ እንዳላለው በሚጠቁም መመናጨቅ አንድ ግንባሩ እንደ ከበሮ የተወጠረ ሰውዬ አፉን እየጠረገ ተነሳ። ክንዱ ላይ ዣንጥላውን ከዘራ አንጠልጥሏል። ቢያስቀምጠው ምን አለ? አንዳንዱ ሰው ተቀምጦ ምርኩዙን አያስቀምጥም። ባይዘንብም ዣንጥላውን ከእጁ አይለይም። ትላንት ያጋጠመው ውድቀትና ያበሰበሰው ዝናብ ዛሬም ሸክሙን ተሸክሞ እንዲኖር ብርታት የሆኑ ይመስላል። መልካም። እኔ እንደሚታወቀው ንግግር ያጭር ነው። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁ ልጆቼ ካሉ በኋላ ወደ እኔ ተመለከቱ። በበኩሌ 3 መንግስት አይቻለሁ። መንግስታት ቀድሞ የነበረው መንግስት ሐውልትና ምሳሌ ማፍረስ ቀድሞ የነበረውን ድህነት ማፍረስ ይመስላቸዋል። አንዱ መንግስት የአንዱን መንግስት ቃል ሲቀይር፣ አንዱ የአንዱን ተረት በሌላ ተረት ሲተካ፣ ምሳሌ አፍርሶ ምሳሌ ሲገነባ የአይን ምስክር ነበርኩ። ዋናው ጥያቄ ቃልን መቀየር፣ መቀባባት ሀገርን ይቀይራል ወይ ትውልድን ያንጻል ወይ ነው። እንደኔ ጃንሆይ ያሉትን ደርግ ለወጥ አድርጎ ብሎታል። ደርግ ያለውን አሁን ያለው መንግስት አሽሞንሙኖ ደግሞታል። ኃይለ ሥላሴ ለእግዚአብሔር ተቀባው አሉና እግዚአብሔር ለምስክርነት እንጥራ ነገር ቸግሮን ይሁን ብለው
ተገናዘብን። እግዚአብሔር ግን በእሳቸው ስልጣን እጁ የለበትም ነበርና ከሰው የሆነ ዙፋናቸው በሰው ተንኮታኮተ። ደርግ ጭቁኑ ቀብቶኛል አለን። ያው እግዚአብሔር ከድሆች ከጭቁኖች ወገን ይቆማልና ሲታሰሩ መፈታትን ይዤ መጣው ያለ ደርግ ከእግዚአብሔር ተላኩ ማለቱ እንደሆነ ቀን ገብቶናል። እናም ሲጭኑና የመጣውን ጭቁኑን ፈጀው። ዞር ዞር ብሎ ተመለከተና ድምፁን ቀነስ አድርጎ አሁን ያለው መንግስት ጭቁኑ ጨቋኝ ሳይል ህዝብ የሚባል አምላክ ቀብቶኛል ይለናል። እኛ ህዝቦች እንዳልቀባ ነው ግን እሙን ነው። ለምስክሩ ለራሱ ስለመቀባት ምስክር ማለቱ ነው። የቀባው እግዚአብሔር ይወቅለት። ስለዚህ ምሳሌም ዘመን የሚያነሳው ፊዚካል ማገላበጡን ትተን ከኃላፊ እስከ ምንዝር በአንድ በኩል የተጣድንበት ስርዓት በሰላማዊ መንገድ ቀያይረን ብናየው ይሻላል አለና ተቀመጠ። አሁን የተባለው ነገር ትንሽ የተምታታ እርስ በርስ የሚታረስ ነው። እንዴት ነው መንግስት ህዝብ አልቀባውም ማለት? ህዝቡን ሆ ብሎ ወጥቶ 99 ነጥብ በርስት በካርዱ በድምፁ የመረጠው መንግስት ዝቅ ማድረግ ተገቢ አይደለም። ለልማት ተሰብስቦ አድራሻችን የጸረ ልማት አጀንዳ ማራመጃ ማድረግ የለብንም አለ። የቀበሌው ባህር ዛፍ ሁሉ ሽጦ ወደ ኪሱ አስከብቷል እየተባለ የሚታማው የቀበሌያችን ሊቀመንበር አቶ በድሉ ይሄ የስራ ቦታ አይደለም እድር ነው፣ ለስብከቱ ቦታ አብጅለት። የመጀመሪያ ተናጋሪ ሁሉም ቦታ ነው አለ ሊቀመንበሩ። እሱማ ልክ ነው፣ ሁሉም ቦታ ነው። ሲያሻ በሊት ሲያሻ በዘመድ አዝማድ ይዘዋል ብዙ ባሽሙር ወጋው። ሊቀመንበሩ ንትርኩን አስቆሞ እስቲ የሚበጃ ሐሳብ አንሱ። እሺ እዛ ጋር ዙሪያሽን ታውቂ አረቄ ነጋዴ ናት። አበበ ሁሌ በሱ ከማሻመድ አንዳንዴ እንደ ወንዶች አረቄ ፉት ቢል ምን አለበት ስትል እድርተኛውን በሳቅ አወከችው። ሳቁ የቀልዱን ማሳቅ ሳይሆን የእድርተኛውን የአረቄ ደንበኛነት የሚያቁላ ነበር። አንዳንድ ሰዎች መቼም ትልቅ ጉዳይ ላይ ቀልድ ካለ ቦታው ጥለው ነገር የማቃለል ክፉ አባዜ ያለባቸው ራሳቸውን ስለሚነግዱት አረቄ በማውራት አንድም ገበያ መሳብ፣ ሁለትም ህዝባችን ዘሎ አረቄ ላይ ደርሷል አልፎለታል ለማስባል የመፍጨርጨር ተጨማሪ አባዜ። እኔ ያልገባኝ ለምንድነው አረፍተ ነገሩ የሚቀየረው? ማንኛውም ዜጋ በፈለገው ጊዜና ሰዓት ያሻውን አቅሙ የፈቀደውን ምግብ የመብላት መብት አለው። ብሔራዊ የምግብ ሰዓት የሚባል የለም። አበበ በሱ በላ ምኑ ላይ ነው ወይስ የበሱ ባለቤት ሌላ ነው አሉ አንዱ ጸጉራቸው ጥቁር ነጭ ቡራቡሬ የሆነ ሰውዬ። ቲቸር ጉጉሳ አማርኛ አስተማሪ ናቸው። ገና በጠዋቱ ሁለት አሳ ኮረፌ ደብስቀው ጅብርር ብለዋል። እድሩ ሳይሰጣቸው ብድግ ብለው አንድ ጊዜ ናዳ የሚመስል ረጅም ግሳት ካገሱ በኋላ የዚህ አረፍተ ነገር ባለቤትማ አበበ ነው፣ ግሱ ወይም ማሰሪያው በላ ብለው ሰውን ግራ አጋቡት። የሺ ወርቅ የምትባል የወረታችን ሴቶችን ህፃናት ቢሮ የጽዳት ሰራተኛ የበሶ ባለቤት እንዴት አበበ ብቻውን ሊሆን ይችላል? በአዲሱ የቤተሰብ ህግ አበበ ባለትዳር ስለሆነ ድረስ በሰው የባልና ሚስት የጋራ ሀብት ነው ስትል በእልህ ተናገረችው። ከባሏ ጋር በቅርቡ የተፋታች ይቺ ሴት ንብረት ሳትካፈል በመውጣቷ ፍርድ ቤት በክርክር ላይ ናት። አንድ ጡረታ የወጡት የታሪክ አስተማሪ እጃቸውን ሲያወጡ እድርተኛው ጸጥ አለ። የተከበሩ ሰው ናቸው፣ ንግግራቸው መሬት ጠብ የማይል ይባልላቸዋል። አመሰግናለሁ። ታሪክ እንደሚነግረን ከሆነ በሀገራችን በሱን ለምግብነት ማዋል የተጀመረው በንጉሱ ኢዛና ጊዜ ነው። አበበ እስካሁን በነገሰበት የበሱ ዙፋን ላይ መቼ እንደተቆናጠጠ ማስረጃ ባይኖርም ከዘመናት ትምህርት ጅማሬ ጋር ተያይዞ ሊሆን እንደሚችል ግን አንዳንድ መላምቶች ይሰነዘራሉ ብለው በእጃቸው የያዙትን መጽሐፍ ለእድርተኛው ከፍ አድርገው እያሳዩ ቀጠሉ። በዚህ ዶክተር አያልሰው ባንጃው ተፈራ ወልደ ሚካኤል በጻፉት የኢትዮጵያ ደረቅ ምግቦችና የሆድ ድርቀት በሚል መጽሐፍ ላይ ደረቅ የበሶ ጭብጥ ለሆድ ድርቀት የሚያጋልጥ እድሉ ከፍተኛ እንደሆነ ተጠቅሷል። በኢትዮጵያ በሶ ከሚበሉ 9 ሰዎች 4ቱ በሆድ ድርቀት
ሁለቱ በትንታ እንደሚሞቱ መጽሐፍ ያትታል። እንግዲህ አበበ ያልነው በሱ በሊታ ሰው ከነዚህ ሁለት ምክንያቶች በአንዱ እንደሚሞት ከፍ ያለ ጥርጣሬ አለ። የአበበ ሞትና ምሳሌ ምን አገናኘው ትሉ ይሆናል። እንደ ቄስ የታሪክ መምህሩን አቋረጣቸው። እዚህ ጋር አካሄድ አሉ ሊቀመንበሩ። እድሉን ሰጣቸው። እግዜር ይስጥልኝ። መቼስ አሁን የተደረገው ንግግር መልካም መሆኑ ግልጥ ነው። ግን የበሱ አጀማመር ሲናገር ትንሽ ስህተት ያለ ይመስለኛል። በሱ ለምግብነት የተጀመረው በኢዛና ዘመን ሳይሆን በንግስት ሳባ ዘመን መንግስት ነው። አዎ እናታችን ሳባ የሰለሞን ጥበብ ልታይ ስትሄድ ለጥበብ ባላት ትልቅ ፍቅር ምኞት ስንቅ እንኳን እንዲዘጋጅላት መታገስ አልቻለችም። ቢላት ተንገብግቦ የተፈጨውን የገብስ ዱቄት ብቻውን አሲዛ መንገድ ገባች። እንግዲህ መንገድ ላይ ረሃቡ ሲጠናባቸው አጃቢዎቻቸው ያንን የገብስ ዱቄት በቀይ ባህር ውሃ እየበጠበጡ በትልቅ አንኮላ ይለጉቱ ጀመር። ጉዞውን ቀጥሎ ጭልጥ ያለው የእስራኤል በረሃማ አካባቢ ሲደርሱ በሱ የሚበጠበጥበት በማጣታቸው እንደ ነገሩ ዱቄቱ ላይ ጠብ አድርገው ዱቄቱን ጨበጥ አድርገው በመቀማመስ ግሩም ሆኖ አገኙት። ንግስተ ሳባም በሶውን በልታ አገሳት። ንግስት ናትና መቼስ ዝም ብላ አታገሳም። አፏን ጋረድ አድርጋ በክበብ ብስ ባለች። አጃቢዎቿ ይህም ምግብ በሶ አሉት። እናታችን ሳባ ታዲያ ጠቢቡ ሰለሞን ጋር ከደረሰች በኋላ ጮማውን ቢቆርጥ ጠጁን ቢደፋ እንደ በሶ አልጥማት አለ። አንድ ቀን ማታ ታዲያ ይህንኑ በሶ በልታ የውሃ ጥሟ ሲጠናባት ውሃ ፍለጋ ወደ ንጉስ መኝታ ቤት ጎራ አለች። ምንም እንኳን ንግስቷ ውሃ ፍለጋ ንጉሱ ቤት የገባች ማታ ቢሆንም የተመለሰችው ግን ሊነጋ ሲል ነበር። የንግስቷ አገልጋይ ሴት ንግስት ሆይ ወዴት ጠፋች ብትባል በፈገግታ የነፍስ ውሃ ፍለጋ መንግስተ ሰማያት ተመለስኩ ማለቷ ታሪክ ይነግረዋል አሉ። መምሬ ሰለሞን መኝታ ቤት የሆነውን እየነገሩ ነው አሉ። እድርተኛው ግማሹ በመምሬ ወግ ግማሹ በታሪክ አስተማሪው ጎን ተሰልፎ ሌላ ንትርክ ጀመረ። የመምሬ ታሪክ አሳማኝ ነው። የለም የኢዛና ዘመን የሚለው ነው ልክ። ኢዛና ማን ነው? ማንም ይሁን ማን ታሪክ አስተማሪው ስሙን ከጠሩት ታሪካዊ ሰው መሆን አለበት። እንደ ታሪክ አስተማሪው መጽሐፍ ከሆነ ኢዛናም ሆነ ሳባ የሞቱት ወይ በሆድ ድርቀት በትንታ ነው ማለት ነው። ነገስታቶቻችን ሁሉ ለሀገር አልሞቱም ለሆዳቸው እንጂ ልትል አሉ አንድ ሽማግሌ ሸምገል ያሉ ሰውዬ እየተበሳጩ። እስከ ምሳ ሰዓት የንጉስ ኢዛናን የንግስት ሳባን የበሱ ፈጠራ ባለቤትነት ክርክር ቀጥሎ አለ። የእድሩ ሊቀመንበር አንዴ አጨብጭቦ የእድርተኛውን ጫጫታ ጸጥ ካስገባ በኋላ መልካም ሀሳቦች ተነስተዋል። አድራሻ ውስጥ ያለው ሀሳብን በነጻነት የመግለጽ መብት ሲታይ ይሄ ደስ ይላል። ኤሮፕ ወይም አሜሪካ ያለ እንጂ ሀገራችን ላይ ያለ እድርተኛ አይመስልም። እውነቴን ነው። የዚህ እድር ሊቀመንበር በመሆኔ የሚሰማኝ ደስታ ወደር የለውም ብሎ ተናገረ። ቀጠል አድርጎም ይሄን አበበ በሱ በላ የሚል አረፍተ ነገር እንቀይረው ወይስ እንዳለን ተወይ በሚል ሀሳብ መግባባት ላይ ካልደረስን ያው ጉዳዩ በእጅ ብልጫ ብንወስን መልካም ይመስለኛል። ካልሆነ እዚህ መዋላችን ነው ሲሉ ጨመረበት። አይሆንም ብለው አሉ። ከንግግራቸው ሳል የሚያደንቃቸው ሽማግሌ አይሆንም አድረንም ቢሆን በሀሳብ ብልጫ እንለያያለን እንጂ እኛ ሀሳብ እዚህ ሀገር ላይ ከተለያየ ሰነበቱ እኮ። ክቡር ሊቀመንበር ምን ነካዎት? ልክ ነው። አበበ በሱ በላ ከተራረፍተ ነገር ወደ ቁም ነገር ተቀይሮ ክርክሩ ሲሟሟጥ የምን እጅ ብልጫ ነው? ይህን ያህል ዘመን አበበ ብቻውን በሱ ማሻመዱ ይብቃው። ፍትሃዊ የበሱ ክፍፍል ይኑር ብሎ እጁን ያወጣው እዚህ እድር ውስጥ ማን ነው? ሲጀመር በሱ የገደለው ምስኪን ሁሉ እየተቀበለ ደከመኝ ሰለቸኝ ሳይል ሲቀብር የኖረው እድር ለቁራጭ አረፍተ ነገር እጁን ሲያንከፈክፍ አያፍርም ወይስ እጅ የተሰራው አውጡ ሲባል ለማውጣት ብቻ ነው ሲል የጠየቀው ከሰል ነጋዴ ተፈራ ነበር። ከሰሉን
ፊቱ ላይ ደርድሮ ይሸጣል ይመስል የፊቱ ቆዳ ጥቁርቁር ያለ ነው። ይሄ ደግሞ የማን ነው ባካችሁ? እንደሚሸጠው ከሰል ትንሽ ሲያርገበግቡት ይነጣል አለች ድምጧ ጣጣጣ የሚል አይነት ሴትዮ። እድርተኛው ሌላ ብሶት ያለበት ይመስል አንድ ተናጋሪ በተናገረ ቁጥር ሁሉም ራሳቸውን ያወዛውዛሉ። በሁሉ ንግግሮች ከተስማሙ በምን አይስማሙም ማለት ነው። እና ታዲያ ሰሜንና ደቡብ በሆነ ጉዳይ አንድ ሰው እንዴት ለሁለቱም በመስማማት ራሱን ይነቀንቃል? አረፍተ ነገሩ ይሰረዝ ሲባል ራስ መነቅነቅ፣ አይሰረዝ ሲባል መነቅነቅ። ወገኖቼ አንዳንዴ አንድ ነገር ብቻውን አይቆምም፣ ብቻውን አይፈርስም፣ ጅራት ይኖረዋል አለ ሌላኛው ተረኛ ተናጋሪ። በዚህ ጠዋት ሰፊ የሰሌን ባርኔጣ አናቱ ላይ ደፍቷል። የምን ጅራት አሉ ሊቀመንበሩ። አለቀ ያሉት ጉዳይ ጅራት ሲቀጥል አበሳጭቷቸው ሊቀመንበሩ የሆነ ቀጠሮ ሳይኖራቸው አይቀርም። ቸኩለዋል። 10 ጊዜ እጃቸውን ቀስቅዘው የብረት ማሰሪያ የሚያብረቀርቀውን ሰዓታቸውን ወደ ታች ወደ እጃቸው አንጓ ያወርዱና ክንዳቸውን አጥፈው ሰዓቱን አይናቸው ስር ይደቅኑታል። ለረጅም ጊዜ ሰዓቱ ላይ ሲያፈጡ አይበሉባቸው ላይ ያለውን ጸጉር የሚቆጥሩ ነው እንጂ ሰዓት የሚመለከቱ ብቻ አይመስሉም። ለምን ማለት ጥሩ ነው። ክቡር ሊቀመንበር፣ እንግዲህ አበበ በሱ በላ ስንል በሱ ማን አዘጋጀ የሚል ጅራት ይከተላል። መቼስ ይህን ሁሉ ዘመን የተበላ በሱ ጣዕሙ ልዩ መሆን አለበት። አንዲት ባለሙያ ሴት እንዳለች እንጠረጠራለን። አበበ በሱን የት ነው የበላው? ቤቱ ከሆነ በሱ ለማስፈጨት ውሃ ከየት አገኘ? መቼስ በዛ ዘመን የቧንቧ ውሃ አይኖርም። ለነገሩ ዛሬም ቢሆን ቧንቧ እንጂ የቧንቧ ውሃ እስከዚህም ነው። እውነት ነው፣ ውሃ ተቸግረን እኮ አለች አንዷ ሴትዮ ከሰውየው ተቀበላ። አንድ ጀሪካን 2 ብር እየገዛን ተቀበለቻት ሌላኛዋ። የሞላልሽ እኛ ከነጭራሹ ላይናችን አጥተናል። ተንጫጫ እድርተኛው። ዋናው መሰብሰብ ነው። አጀንዳ እንደሆነ አንድም ሁለትም ሆነው ከተሰበሰቡ በመሃል ይከሰታል። ስነ ስርዓት አለ ሊቀመንበሩ። ጫጫታው ጋብ ሲል ተናጋሪው ንግግሩን ካቆመበት ቀጠለ። እና ለበሶ ማበስበሻ ውሃ ከወንዝ መቀዳት አለበት። አያችሁ ጫልቱ ብቅ እዚህ ላይ ነው። ጫልቱ ውሃ ቀዳች እንዲል ምሳሌው ይሄ ሁሉ ዘመን ለዚህ ሆዳም አበበ ማበስበሻ ውሃ ስታመላልስ የኖረች በገዋ በእንስራ ሸክም እየተላጠ የኖረች ምስኪን ጫልቱ ሴቶች ከንፈራቸውን በሐዘን መጠጡ። ተከብሮ የኖረ አበበን ሆዳም ብሎ መዝለፍ ምን አመጣዋል? የቀበሌያችን ሊቀመንበር ብስጭት ብሎ አንድ አይነት ሆድ ያላቸው ወፎች በአንድ ላይ ይበራሉ። አንተ ከሆዳም ጎን ቆመ ትከራከራለህ? ማነ አለው ሌላው። በቃ አሉ የእድራችን ሊቀመንበር በቁጣ። ከዛም ቀጠል ሲል የመጀመሪያው ተናጋሪ አዘዙት። አያችሁ ጫልቱ እናት ሀገራችን ኢትዮጵያ ናት። ውሃ እንዳሻው ሲያጋልብባት ኖረ። ለምን አፈሯ እንደሆነ እየበሰበሰ ተጋዘ። ውሃ